መውሊድም ያከብሩ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ከማግኘት እንደሚከለከሉ ታውቃላችሁ? አዎን ይከለከላሉ። ሰሒሕ በሆነ ሐዲስ በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢኒ ፈረጡኩም ዐለል ሐውድ፣ እኔ በሐውድ ላይ ቀዳሚያችሁ ነኝ ወይም የመጀመሪያችሁ ነኝ አሉ። ሐውድ ማለት አላህ ሱብሓነሁ ወተዓላ ለሙእሚኖች አላህን በብቸኝነት ለሚያመልኩ ሰዎች የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳይጨምሩና ሳይቀንሱ ለሚከተሉ ለነበሩ ሰዎች ያዘጋጀው መጠጥ ነው። ይህም መጠጥ ረሱል ሰለላሁ ዐለይሂ ወሰለም እጅ ላይ ይጠጣሉ። አላህ ከነሱ ያደርገንና መመራ ዐለየ ሸሪበ፣ በኔ በኩል ያለፈ ይጠጣል፣ የጠጣም መቼም አይጠማም አሉ ዐለይሂ ሰላቱ ወሰላም። ሰዎች በኔ ላይ ይመጣሉ፣ ከዛም በኔና በነሱ መካከል ይገደባሉ፣ እነሱ ወደኔ እንዳይደርሱ ይደረጋል አሉ። ላኢላሃ ኢለላህ። ከዛም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እነሱ ከኔ ናቸው የኔ ህዝቦች ናቸው ብለው ይናገራሉ። እንዲህም ይባላሉ፣ ኢነከ ላ ተድሪ ማ አሕደሱ ባዕደክ፣ ካንተ በኋላ በዲን ውስጥ ምን እንደፈጠሩ ምን እንዳስገኙ ምን እንደጨመሩ አታቅም ይባላሉ። ይህንን ሲሰሙ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ሱሕቀን ሱሕቀን፣ አይ ቡዕደን ቡዕደን፣ አርቁልኝ አርቁልኝ፣ ሊመን ገየረ ባዕዲ፣ ከኔ በኋላ በዲን ውስጥ ለቀየረ በዲን ውስጥ ለጨመረ ሰው አርቁልኝ አርቁልኝ ሲሉ ይናገራሉ ዐለይሂ ሰላቱ ወሰላም። ሊሃዛ መውሊድን የምታከብሩ ሰዎች ከዚህ ድርጊታችሁ ካልተከለከላችሁ የውመል ቂያማ ሳትወብቱ አላህን ከተገናኛችሁ ይሄ ነው የሚጠብቃችሁ። መውሊድ የሚባለው ነገር ረሱልን ሰለላሁ ዐለይሂ ወሰለም ስለምንወድ ነው ብላችሁ ነው የምታከብሩት። የነሱ ታላቅ ወዳጅ የነበሩት እነ አቡበክር ስዲቅ፣ እነ ዑመር ብኑ ልኸጣብ፣ እነ ዑስማን ብኑ ዓፋን፣ እነ ዓልይ ብን አቢ ጣሊብ እነሱ ከእናንተ በላይ አይወዷቸውም ማለት ነው? እስኪ ቆም ብላችሁ አስቡ። መውሊድ የሚባለውን ነገር ብድዓ መሆኑ የምታውቁት ጤም ይሁኑ የምታውቁት ትክክል ያልሆነ ነገር መሆኑ የምታውቁት መውሊድ የምታከብሩ እናከብራለን ብላችሁ የምታስቡ ሰዎች ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሰኞ ሆኖ እናንተ ግን ነገ ነው የምታከብሩት፣ ማክሰኞ ማለት ነው። ቆም ብላችሁ አስቡ፣ ቆም ብላችሁ አስተንትኑ፣ ወደ አላህ ሱብሓነሁ ወተዓላ ተወብቱ። ይህ ነው የሚያዋጣችሁ።